አረ ጉድ ነው ዘንድሮማ። እንዴ አብርሽ ይቅርታ አያልቅበት። ይቅርታ ሲራሱ አይደብረው። ይቅርታው ደግሞ አያልቅበት። ዛሬ ስህተት ሰርቻለሁ ብሎ ደግሞ በስህተቱ የማይማር ደግሞ ደጋግሞ ጥፋቱን አጥፍቶ እኔ ምን አውቃለሁ የሚል ወይኔ አብርሽ እንግዲህ አሁንስ ተጃጃልከብን እኮ እኛ ላይ ማለት ነው። እውነቴን ነው። ደግሞ አሁን ለስንተኛ ጊዜ ይቅርታ? ለስንተኛ ጊዜ? ለአምስተኛ ለሰባተኛ ወይስ ለ10 ጊዜ ማለት? ይሄ አንዳንዴ ማሩም ሲበዛ አይጣፍጥም ይባላል አባባል አለ ማለት ነው። ለምን እንደዛ እንዳልኩኝ ይገባችኋል። ሰው የሆነ ነገር አጥፍቶ የሆነ ነገር እንትን ብሎ ከዛን እየደጋገማ ይቅርታ መጠየቅ በራሱ እኔ እንጃ ማለቴ። አሁን ሄርሜላን እዚህ ጋር ስንት ጊዜ ይቅርታ ጠይቆታል፣ ስንት ጊዜ ደግሞ ጥፋት ሰርተዋል፣ ስንት ጊዜ ደግሞ በዚች በአንድ አመት ውስጥ ማለት ነው። ገባቸው አይደል? ሰው የሆነ ያክል ቆይታ ከቆያ በኋላ ምናልባት ጥፋት ሊያጠፋ ይችላል። ነገር ግን ደግሞ አብርሽ ላይ የምናየው ጥፋትና ወይም ደግሞ የምናየው ስህተት ሁልጊዜም በቦታው ቦታ እየተደጋገማ ነው የምናየው ማለት ነው። ስለዚህ ሁልጊዜ ደግሞ አንድ ሰው አጥፍቶ ሁልጊዜም ያኔ ይቅርታ ማለት በጣም የሚደብርና በጣም የሚያስጠላ ነገር ነው። ይሄንን እንደዛ ሲላችሁ እውነቴን አንዳንድ ልጆች አላችሁ ከመሬት ተነስታችሁ ሄርሜላን ስለሚጠሉ ብቻና ብቻ የሆነ ነገር ምትሉ እናንተ አላችሁ። በዛውም ልክ ደግሞ ሩታንም ስለሚጠሉ ብቻ ከመሬት ተነስታችሁ የሆነ ነገር ምትሉ አላችሁ። በዚህ አጋጣሚ እናንተን እውነት ትክክለኛ አድናቂናችሁ ሳይሆን የሆነ እኔ እንጃ አስመሳይ ወይም ደግሞ አሽቃባጭ ነገር አድርጌ ነው ማያችሁ ማለት ነው። ለምን መሰላችሁ? እዚህ ጋር ሁላቸውም ጥፋት ያጠፋሉ፣ ሁላቸውም ደግሞ ይቅርታ ይጠያየቃሉ። ግን ሲበዛ ደግሞ ማሩም አይጣፍጥም። እዚህ ጋር ደግሞ ሩታን ስለምንወዳት ብቻና ብቻ ሄርሜላን ጥፋተኛ ማድረግ አለብን ብዬ አላስብም። ሄርሜላን ደግሞ ስለምንወዳት ብቻና ብቻ ሩታን ጥፋተኛ ማድረግ አለብን ብዬ አላስብም። እዚህ ጋር ደግሞ ብዙ ጊዜ የሚላችሁ ነገር አለ። ምንድነው የሚላችሁ? እውነቴን ነው። ብዙ ጊዜ ነው እንደዛ የሚላችሁ። ምንድነው የሚላችሁ? አብርሽ ከሄርሜላን ቢሆን አይደንቀንም አይገርመንም፣ ከሩታን ቢሆን ደግሞ በዛው ልክ። ስለዚህ ይሄ ደግሞ እንደዛ እንድንል የሚያደርገን አንደኛው ዋነኛ ፐርሰንት ከሩታ እንደተለያዩ ስለምናቅ፣ እንዲሁም ደግሞ ለሄርሜላ ደግሞ ቀለበት እንዳደረገላት ስለምናቅ ግልጽ ጉዳይ ማለት ነው። ምናልባት ሩታን ስለሚጠሏት፣ ምናልባት ሄርሜላን ስለሚጠሏት ያኔ ይሄ የሆነ ሄርሜላ ላይ ለማፍራት አትቾክሩ። ደግሞ ብዙ ልጆች አላችሁ ምን እያላችሁ የዛሬ እንትን ነኒ ወዳው ነው የሚመለሰው፣ ያው በተራዋ አለቀሰች በጣም ደስ ብሎኛል የምትሉ እናንተ አላችሁ። ይሄ ግን ልክ ነው ተገቢውን አግባብ ነው ብዬ ላስበው። ለምን አንድ ሰው የሆነ እንትን ከተራመዳ በኋላ የሆነ ነገር ሲገጥመው አይ ስለዚህ በዛ በፊት እንደዛ ስላደረገች ነው ወይም ደግሞ እንደዛ ስለሆነች ነው ማለት ተገቢ አይደለም። ይሄ የኛ ፍላጎትና የኛ ምርጫ አይደለም። እኛ ከሄርሜላ እንዲኖር ብንፈልግም ውሳኔው የአብርሽ ነው። አብዛኞቻችንም ደግሞ ከሩታ እንዲኖር ብንፈልግም ውሳኔው የኛ አይደለም። እዚህ ጋር እኛ አይ ይሄ ነገር ልክ አይደለም ወይም ደግሞ አይ ይሄ ነገር ጥፋት ነው፣ አይ ይሄ ነገር እንደዛ ነው ከማለት ውጪ ሌላ ነገር ምንም እንትን የምንለው ነገር አለ ብዬ አላስብም። ጥፋታቸው እንደ ጥፋት፣ ትክክልነታቸው ደግሞ እንደ ትክክልነት ከማውራት በስተቀር ማለት ነው። ገባችሁ አይደል? ስለዚህ ብዙ ልጆች አላችሁ እምሬንና እንደሆን ብላችሁ የምታስመስሉ ሆን ብላችሁ ሆነ ነገር የምትሉ ከመሬት ተነስታችሁ ደግሞ የሆነ የአስመሳይነት ጥግ ድረስ የምታሳዩ ልጆች አላችሁ። ይሄ ደግሞ ተገቢ ነው ብዬ አላስብም። በእርግጥ ሩታ ላይ ጥፋት ሲኖርበት አይ ይሄ ቦታ ጥፋት ነው ማለት ተገቢ ነው። ሄርሜላም ላይ ደግሞ ጥፋት ስታጠፋ ተመላሽ ማለት ተገቢ ነው። ግን አይናቸውን ጭፍን አድርጋችሁ እውነታው ጠፍቷችሁ ሳይሆን አንዲቷን ስለምትወዱና ስለምትወዱ ብቻና ብቻ እሷ ሁልጊዜም ትክክለኛ ያቺ ደግሞ ሁልጊዜም ጥፋተኛ ማድረግ አለብን ብዬ አላስብም። ይሄንን ካልኳቸው ይቀርማ እናንተ ለምሳሌ እኔ እንደዛ ነኝ፣ እናንተ ልክ እንደኔ ልትሆኑ አትችሉም። አንዳንዶቻችሁ ደግሞ እኔ ሩታን ወድጃታለሁ አንቺም ሩታን ወደጂ፣ እኔ ሄርሜላን ወድጃታለሁ አንቺም የሄርሜላ አድናቂ ሆኚ የሚሉም ልጆች አሉ። ይሄ እኮ እኛ አንዲቷ ከመሬት ተነስታ የሆነ ነገር አደረጋች ወይም ደግሞ የሄርሜላ አድናቂ ሆነች ወይም ደግሞ የሩታ አድናቂ ሆነች ብለን እኔም ከመሬት ተነስቼ እሷ ያለችው ልል አልችልም።
እናንተም ደግሞ የህሊናችሁን እንጂ እኔ እዚህ ጋር እንዲህ ነው ስላልኩኝ የምትሆኑት ነገር ወይም ደግሞ የምታደርጉት ነገር የለም። ግልጽና ግልጽ ነገር ሲነገራችሁ ማለት ነው። ስለዚህ አንዳንዴ ነገራቶች ቆም ብለን ብናይና አመዛዝነን እንትን ብናደርግ ተገቢ ነው ብዬ አስባለሁ። እናንተ ነው የምታውቁት። ባያላችሁበት ሰላማችሁ ይብዛ። ቸር ቆዩልኝ። ኮሜንት ስር አስቀምጡ ሀሳብ አስተያየት ካላችሁ